በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን አላችሁ ወላጆች? ልጆቻችንን በኦርቶዶክሳዊ ስነ ምግባር ኮትኩቶ ለማሳደግ የመጽሐፍ ቅዱስ ትምህርት ወደር የለውም። ይህ የሕይወት ቃል ለብዙዎች እንዲዳረስ ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑ። እናመሰግናለን። ልጆች ዛሬ ሁላችንም የምንናገረው ቋንቋ ለምን የተለያየ እንደሆነ ጠይቃችሁ ታውቃላችሁ? ለምንስ ነው አንዱ አማርኛ፣ ሌላው እንግሊዝኛ፣ ሌላው ደግሞ ኦሮምኛ የሚናገረው? ድሮ ሰው ሁሉ እንደ አንድ ልብ መካሪ፣ እንደ አንድ ቃል ተናጋሪ ነበር። ታዲያ ይህን አንድነት ምን ሰበረው? ዛሬ የሰውን ልጅ ኩራትና በሰማይ ደመና ውስጥ የተደበቀውን የባቢሎን ግንብ ሚስጥር አብረን እናያለን። የኖህ ቃል ኪዳን። ዓለም ከጥፋት ውሃ በኋላ በአዲስ ተስፋ ተሞላች። ኖህና ቤተሰቡ ከመርከቡ ሲወጡ እግዚአብሔር ለሰው ልጆች ሁሉ የሚሆን ታላቅ ቃል ኪዳን ሰጠ። በሰማይ ላይም ቀስተ ደመናን አሳያቸው። መጽሐፍ ቅዱስ እንዲህ ይላል፣ ቀስቴን በደመና አድርጌአለሁ፣ በእኔና በምድር መካከል ላለውም ቃል ኪዳን ምልክት ይሆናል። ኦሪት ዘፍጥረት 9:13። ይህ ቀስተ ደመና እግዚአብሔር ዳግመኛ ዓለምን በውሃ እንዳያጠፋ የገባው ቃል ነው። የኖህ ልጆችም እየበዙ ምድርን መሙላት ጀመሩ። የሰናዖር ሜዳና ትዕቢት። የኖህ ልጆች ሲጓዙ ሳለ ሰናዖር በምትባል ሜዳ ላይ ሰፈሩ። በዚያም ትልቅ ከተማ ለመሥራት ወሰኑ። ነገር ግን ልባቸው በእግዚአብሔር ከመደሰት ይልቅ በራሳቸው ችሎታ መመካት ጀመረ። መጽሐፍ ቅዱስ ሰዎቹ ያሉትን እንዲህ ይነግረናል። ኑ ለእኛ ከተማና ወደ ሰማይ የሚደርስ ግንብ እንስራ፣ በምድር ላይ ሳንበተን ስማችንን እናስጠራ አሉ። ኦሪት ዘፍጥረት 11:4። ልብ በሉ ልጆች፣ ለእኛ ስማችንን እናስጠራ አሉ እንጂ የእግዚአብሔር ስም ይጠራ አላሉ። ትዕቢት በልባቸው ውስጥ ገባ። እግዚአብሔር የሰዎችን ኩራት አየ። ግንቡ እየረዘመ ሄደ። ሰዎቹ ማንም አያሸንፈንም፣ ሰማይን እንነካለን እያሉ ይፎክሩ ነበር። እግዚአብሔር ግን የእነዚህን ሰዎች ኩራት ሊገታው ወደደ። መጽሐፍ ቅዱስ እግዚአብሔር ያለውን እንዲህ ይላል፣ ኑ እንውረድ፣ አንዱ የአንዱን ነገር እንዳይረዳው ቋንቋቸውን በዚያ እንደባልቀው። ኦሪት ዘፍጥረት 11:7። ታላቁ መደባላለቅ። በድንገት ሰዎቹ መግባባት አቃታቸው። አንዱ ጡብ አቀብለኝ ሲል ሌላኛው ምን ያልክ ነው ይለው ጀመረ። አንዱ የሚናገረው ለሌላኛው እንግዳ ሆነ። ግራ መጋባትና ሁካታ በከተማዋ ሰፈነ። መግባባት ሲጠፋ ፍቅር ጠፋ፣ ፍቅር ሲጠፋ ደግሞ ሥራው ቆመ። መጽሐፍ ቅዱስ ያጠቃልለው እንዲህ ይላል፣ እግዚአብሔርም ከዚያ በምድር ሁሉ ፊት በተናቸው፣ ከተማይቱንም መሥራት ተዉ። ኦሪት ዘፍጥረት 11:8። ስለዚህ ልጆች እግዚአብሔር የዓለምን ሁሉ ቋንቋ በዚያ ደባልቆታልና የዚያች ቦታ ስም ባቢሎን ተባለ። ከዚህ ታሪክ የምንማራቸው ዋና ዋና ነገሮች፣ አንደኛ ትሕትና። ማንኛውንም ነገር ስናደርግ በእግዚአብሔር ረዳትነት ማለት አለብን። ያለ እርሱ እርዳታ የምንሠራው ነገር ሁሉ እንደ ባቢሎን ግንብ ይፈራርሳል። ሁለተኛ አንድነትን ለበጎ ነገር መጠቀም። አንድነታችን እግዚአብሔርን ለማመስገንና ሰዎችን ለመርዳት ሲሆን በረከት አለው። ለትዕቢት ሲሆን ግን ውጤቱ ግራ መጋባት ነው። ሦስተኛ ቋንቋዎቻችን። ዛሬ የምንናገራቸው ልዩ ልዩ ቋንቋዎች የእግዚአብሔርን ታላቅነትና እኛን የመበተን ሥልጣን እንዳለው ያስታውሱናል። ውድ ወላጆች፣ ኦርቶዶክሳዊና ኢትዮጵያዊ አባት እንደመሆኔ የሃይማኖቴ የልጆችና የሀገሬ ጉዳይ እጅጉን ያሳስበኛል። እርሶም እንደኔ የሚያሳስበው ከሆነ
ከፈጣሪ የተሰጠንን ኃላፊነት ለመወጣት ያስችለን ዘንድ ይህንን የመጽሐፍ ቅዱስ ትምህርት ሼር ያድርጉ። እሱ ብቻ አይደለም፣ ከልጆ ጋር አብረው ይመልከቱ፣ ያንብቡ፣ ይወያዩ። ሐሳብ አስተያየቱን ደግሞ በኮሜንት ያጋሩ። በህብረት ከፈጣሪ የተሰጠንን ኃላፊነት ለመወጣት ጥቂትም ቢሆን ጥረት እናድርግ። ወስብሐት ለእግዚአብሔር። አቤት ያንተ ሥራ እጹብ ያንተ ሥራ፣ አቤት ያንተ ሥራ አያልቅም ቢወራ።